በአራስነትሽ ጊዜ የፀጉር መርገፍ አስቸግሮሻል? ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ድህረ ወሊድ ላይ እናቶች ለክትትል ሲመጡ የፀጉር መርገፍን ምክንያቶችንና መፍትሄዎችን እንመለከታለን። በእርግዝና ጊዜ የፀጉር በኤስትሮጂን ምክንያት ኖርማል ሆኖ ይቆያል። በተለይ ከወለዱ በኋላ የኤስትሮጂን ሆርሞን በተለይ ከ45 ቀን በኋላ እስከ 2 ወር ድረስ በጣም ስለሚወርድ የእናቶች ፀጉር ይረግፋል። ይሄ ደግሞ ጊዜያዊና ሊስተካከል የሚችል ነው። አንድ እናት እንደዚህ አይነት ነገር ሲያጋጥማት መደናገጥ የለባትም። ማድረግ ካለባቸው ነገሮች ቀጥለን እንመለከታለን። አንደኛ አንድ እናት ከወለደች በኋላ በደንብ መታረስ አለባት። ይህም ማለት በቂ እንቅልፍ ማግኘትና በቂ ምግብ መመገብ አለባት። ይሄ ማለት የምትመገባቸው ምግቦች በብዛት ፕሮቲን የያዙ መሆን አለባቸው። በተለይ ቅባት ያላቸውን ጥራጥሬ መጠቀም አለባት። እንደነ ሰሊጥ፣ ኑግ እና ተልባ ናቸው። ሁለተኛ ላይ ደግሞ ፀጉሯን መንከባከብ አለባት። ፀጉሯ ከምትንከባከብባቸው መንገዶች አንደኛው ፀጉርን ጥብቅ አድርጎ አለማስያዝና እንደውም ለቀቅ ያለ ፀጉር ማሳያ መጠቀም ነው። ሁለተኛ ላይ በተለይ የመጀመሪያ 6 ወር ጥብቅ ያለ ሽሩባ አለመሰራትና ካክስም ከ6 ወር እስከ 1 ዓመት አለመጠቀም ነው። ሶስተኛው ደግሞ ፀጉሩን የሚያለሰልሱ ቅባቶችን አዘውትሮ መጠቀም ነው። አራተኛ ላይ ደግሞ በእርግዝና ጊዜ የሚሰጡ ቫይታሚኖች በተለይ እስከ 45 ቀን መውሰድ እንደዚህ የፀጉር መነቃቀልን ለመከላከል ይረዳል። ስለዚህ አንድ እናት እነኚህን ሁላ አድርጋ በተለይ ከ6 እስከ 1 ዓመት ድረስ የፀጉር መነቃቀል ካልተዋት ሐኪም ማግኘት አለባት። እንደዚህ አይነት ጠቃሚ የጤና መረጃዎችን ለማግኘት ይህንን ፔጅ ፎሎ ያድርጉ። እናመሰግናለን።